በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ሁሉ ያላችሁ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረውን ታላቁን የበዓለ ሆሳዕናን በሆሳዕና ለማክበር የተዘጋጃችሁ በመላው ኢትዮጵያ ያላችሁ እንደምን ሰነበታችሁ? እንግዲህ እንደሚታወቀው ሰሞኑን በታላቅ ድምቀት ማስታወቂያዎችንም እየሰራን ወደ እናንተ እያደረስን ነበረ። እንግዶቻችን ወደ ውቢቷ ሆሳዕና በማዕከላዊ ኢትዮጵያ ክልል ወደምትገኘው የርዕሰ መስተዳድሩ መቀመጫ ወደ ሆሳዕና በመግባት ላይ ይገኛሉ። እንኳን ደህና መጣችሁ እያልን ነው። ሁላችሁንም ለበዓለ ሆሳዕና እንኳን በሰላም አደረሳችሁ። ሀብይ አፍሶኮ ደግሞም ሀብይ መቅሪማ አፍሶኮ እንላለን። እንኳን አደረሳችሁ፣ እንኳንም አብሮ አደረሰን። ሁላችሁም እንግዶቻችን ጉዟችሁን የምታደርጉ እጅግ በጣም እናመሰግናለን። በዚህ ጊዜ በተለይም ደግሞ የነዳጅ መወደድ፣ የመኪና መጥፋት በተለያየ ነገር እያለ እንኳን ወደ ከተማችን እየገባችሁ ያላችሁ መንገድ ላይ ያላችሁ ሁላችሁንም እንኳን በሰላም መጣችሁ እያልን ዝግጅታችንን አጠናቀን እየጠበቅናችሁ ስለሆነ ወደ ሆሳዕና የምታደርጉትን ጉዞ የሰላም የፍቅር አንድነትና የአብሮነት እንዲሆን እንመኛለን። እግዚአብሔር አምላክ ከሁላችን ጋር ይሁን። በተለይም ደግሞ ለዚህ በዓል ዝግጅት ከማዕከላዊ ኢትዮጵያ ዋናው አስተዳደር ክፍል ጋራ የከተማው አስተዳደር ከንቲባ ጋር ከሰላምና ጸጥታ ጋር ያደረግነው የአካባቢው ሰላም የመጠበቅ ሁኔታ እጅግ በጣም ፍጹም መልካም ስለሆነ ሁላችንም ወደዚህ የምንመጣበት መንገድ የተሳካ እንዲሆን እንመኛለን። ወደ ሆሳዕና በሚያስገቡት በሁሉም አቅጣጫዎች ከወላይታ፣ ከአርባ ምንጭ፣ ከተለያየ ቦታ የምትመጡ ደግሞ በቡታጅራ በኩል የምትመጡ ወልቂጤ በኩል የምትገቡ ሁላችሁንም እንኳን ደህና መጣችሁ ለማለት እንወዳለን። ለሁላችሁም ቆይታችሁ መልካም እንዲሆን እንመኛለን። የሀዲያና ስልጤ ሀገረ ስብከት እንኳን በሰላም መጣችሁ ይላል። የሚታወቀው ለዚህ ለበዓለ ሆሳዕና በሆሳዕና መከበር ሀገረ ስብከታችን ከመላው የክልሉ የሚመለከታቸው አካላት የዞኑ አስተዳደርና የከተማው ከንቲባ ጋር ሰፊ ስራዎችን እየሰራ እንገኛለን። በዓለ ሆሳዕናን በሆሳዕና ለማክበር በተለይም ይህንን በዓል በዓለም እንዲታወቅ ይህንንም በደመቀ ሁኔታ እንዲከበር የብፁዕ አባታችን የአቡነ ሕርያቆስ በአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ከመጀመሪያው ጀምሮ ስያሜውን አግኝቶ በድምቀት እንዲከበር ከማድረግ አንጻር ደግሞም በብፁዕነታቸው መመሪያ ሀገረ ስብከቱ በሁሉም አቅጣጫ ካሉት ጋር በጋራ በመስራት በደብዳቤዎች በመልካም ግንኙነት በሰላምና ጸጥታ ዘርፍ በሁሉም አቅጣጫ መልካም ስራን እየሰራን ስለሆነ አምላከ ቅዱሳን ጊዜውን የአየሩንም ሁኔታ መልካም አድርጎልን በዓሉን በሰላም ለማክበር ያብቃን። በዓላችን በዓለ ሆሳዕናን በሆሳዕና የምናከብርበት ዋናው መንፈሳዊ መሰረታችን በብሉይ ኪዳን ከዘካርያስ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ጀምሮ በአህያይቱና በውርንጫይቱ ላይ ያለውን የጽዮን ልጅ ሆይ ንጉሥሽ መጥቷልና ተነሽ ከሚለው ጋራ እንደዚያው በሐዲስ ኪዳንም በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ባለው ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም የገባበትን በአህያይቱና በውርንጫይቱ ላይ ተቀምጦ የገባበትን ሆሳዕና ለዳዊት ልጅ የሚለውን የሁለንተናችንን ለክርስቶስ የምናስገዛበት ዕለት መሆኑን የምንማርበት ነውና በተለይም ደግሞ መንፈሳዊው በዓል አከባበር በቤተክርስቲያን በሰፊው በድምቀት እንደሚከበረው ደግሞ ለከተማችን ለሀገራችን ደግሞ የሚሰጠው ብዙ ጥቅም አለ። ይህም በስጋዊ ከሁሉ ጋር በጋራ በመተባበር የምንሰራበት ነው። ለከተማችን ድምቀት ደግሞ በተለይም የሌሎች ከተማ ነዋሪዎች ወደዚች ወደ ከተማችን ወደ ሆሳዕና በድምቀት በታላቅ ክብር በመምጣት ከተማችንን ደግሞ የሚያስውቡበትም ጊዜ ነው። በተለይም ደግሞ በከተማችን ነዋሪዎች የመኝታ፣ የምግብ፣ የአልጋ የተለያዩ ጎብኚዎች በሚመጡበት ጊዜ በዓሉን የሚያከብሩ መንፈሳዊ ሰዎች በሚገቡበት ጊዜ በሁሉ መስተንግዶ ተዘጋጅተው ስለሚጠብቁ ይህ በዓል የሁላችንም የሆሳዕና ከተማ ነዋሪዎች ነው ማለት ነው። ስለዚህ እንግዶቻችንን የመቀበል የማስተናገድ በትህትናና በፍቅር የመሸኘት ኃላፊነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን በከተማችን ያላችሁ ሁላችሁም ቤተ እምነቶች መሆናችሁን እንደ ማዕከላዊ የኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ይህንንም መልእክት ማስተላለፍ እፈልጋለሁ። አምላከ ቅዱሳን ከሁላችን ጋር